እንደዚህ ሚዲያ ላይ የሚሰሩት ታዋቂ ሰዎችን አቅም አላቸው ተብሎ ወይም ተሰሚነት አላቸው ተብሎ የሆነ አንዳንዴም እጅ መንሻ አድርገው ሰዎችን የማቅረብ እስቲ የጅማ የቤተ ክርስቲያን ተከላ እንዴት ባለ ግጥምጥሞሽ ነበር የተጀመረው? ጅማ ላይ እኔ ስረግጥ 1 ብር ከ25 ሳንቲም ይዤ ነው የገባሁት። የቸርነት የምናደርገው እኮ ሲኖረን አይደለም። እና እኔ በፊት እኮ እንደዚህ ነበር የማገለግለው እና ትክክል አይደለም ብለው ስላሉኝ ነው ያቆምኩት። የሱ ጓደኞች ማለት የተከበሩ እነ ተፈራ ዋልዋ 2 ብር ከ50 ቅቅል የሚበላበት ጊዜ ነው። ከ15 ቀን በፊት በራይ ነው ያየዋል። አዲስ አበባ ዩኒቨርሲቲ ላይ አንደኛ ሆኖ የወርቅ ተሸላሚ ሆኖ ነው። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ ግጥምጥሞሽ ወይስ መለኮታዊ ቅንብር የተሰኘው አዲሱ ዝግጅታችን ነው። በዛሬው ግጥምጥሞሽ ወይስ መለኮታዊ ቅንብር በሚለው ዝግጅታችን ይዤላችሁ የቀረብኩት በጣም የማከብረው የምወደው ሐዋርያው አለማየሁ በቀለን ነው። ከሱ ጋራ ልዩ የሆነ ቆይታ ይኖረናል። ደስተኞች ነን አብሮነታችሁ ስለማይለየን። መልካም ቆይታ። አፖስትል እንግዲህ ዛሬ በአዲስ ዝግጅት ነው የተገናኘ ነው። ደስ ይላል። እና ብዙ ጊዜ ግጥምጥሞሽ የሚመስሉ ከጀርባው እግዚአብሔር ራሱ የሚያቀናብራቸው ነገሮች እንዳሉ እናያለን። እና እውነት ነው። አንተ ጋር ደግሞ በጣም ብዙ እንዲህ አይነት ነገሮች እንዳሉ ይታጨቁ በጣም እኔ ከማስታውሰው ጀምር ይሻላል። እንደው አንዳንዶቹን ላንሳልህና አንዱን እስቲ የመጀመሪያ መነሻ አድርገን እንመልከተውና ለምሳሌ ከዛ በፊት ግን ከይቅርታ ጋራ ከፈቀርክልኝ ብዙ ጊዜ በአንተ አገልግሎት ላይ እና በሌሎች አገልግሎት ላይ እንደዚህ ሚዲያ ላይ የሚሰሩት ታዋቂ ሰዎችን አቅም አላቸው ተብሎ ወይም ተሰሚነት አላቸው ተብሎ የሚታሰቡትን ተወዳጅ ለመሆን የሆነ አንዳንዴም እጅ መንሻ አድርገው ሰዎችን የማቅረብ እንደዚህ አይነት ነገር አለው በአብዛኛው። በአንተ አገልግሎት ግን በጣም ደስ የሚለኝ ምንድነው? ዘውትርም ስጋበዝ ደስ ብሎኝም እንድመጣ የሚያደርገኝ ነገር ምንድነው? የተገፉትን፣ የተጣሉትን፣ የተረሱትን፣ አስተዋሽ የሌላቸውን እግዚአብሔር በአንተ በኩል ተጠቅሞ ደግሞ ወደ ሚዲያ ያመጣቸዋል እና ብዙዎች ተጠቃሚ ሆነዋል። በዛ ተጠቃሚ ከሆኑ ሰዎች ደግሞ አንዱ እኔ ነኝ። እግዚአብሔር ይባርክ ዳንዬ። ቴንኪው አፖስትል። ለእኛ ትልቅ እድል ነው በዘመናችን ላይ እንደናንተ ያሉ አገልጋዮችን እንደው ጥቂትም ቢሆን አስተዋጽኦ ካበረከትን ካለ እግዚአብሔር ይባረክ ማለት እፈልጋለሁ። አሜን። እንግዲህ እዚህ ብዙ ነው የጻፍኩትና አንዱን እስቲ የጅማ የቤተ ክርስቲያን ተከላ እንዴት ባለ ግጥምጥሞሽ ነበር የተጀመረው? ደስ ይላል በጣም። እንደዚህ ርዕሱ ራሱ ይሄ ግጥምጥሞሽ የሚለው እኔ ያለፍኩባቸውን ጎዳናዎች ራሱ የበለጠ ትኩረት እንድሰጣቸው አድርጎኛል። ኦነስትሊ ርዕሱ በራሱ ይሄ ግጥምጥሞሽ የሚለው እና በዛ ውስጥ ወደዛ እግዚአብሔር ከኋላ እየሰራ በማይመስል መልኩ ነው። እና መጀመሪያ ጌታ ሂድ ብሎኝ ወደ ጅማ ሲሄድ ጅማ ላይ እኔ ስረግጥ 1 ብር ከ25 ሳንቲም ይዤ ነው የገባሁት። አዲስ አበባ? አዎ ከአዲስ አበባ 1 ብር ከ25 ሳንቲም። አዎ 1 ብር ልክ ጅማን ስረግጥ እኔ ኪሴ በእጄ የነበረው 1 ብር ከ25 ሳንቲም ነው። እና ጌታን የማያውቅ ሰው ነው ወስዶ ቤቱ ያሳረፈኝ። አቶ ንጋቱ ይባላል። መንቲና ቀበሌ ፊት ለፊት ትልቅ ግቢ አለ። የቤት ቁጥር 342 እዛ ኗሪ ነው ሰው። እስቲ እስካሁን ድረስ ያው ኦርቶዶክስ ነው እሱ። ግን በጣም ተነክቶ በተፈጠረው አጋጣሚዎች ያ የተፈጠረ አጋጣሚ አንደኛው ምንድነው? የሱ ወንድም አርፎ የሱ ልጅ ለማሳደግ ይዞ እየሄደ ገንዘብ ጎሎታል እና የጎደለው 15 ብር ነው። እና እኔ 15 ብሩን ስሰጠው ጌታ እሱ እንደሚቀበለኝ መረዳትን ሰጠኝ። እና ጅማ ላይ ግን ስረግጥ 1 ብር ከ25 ሳንቲም ነው የነበረኝ። አንተ ግን 15 ብር ለሱ ሰጠው። ቸርነት የምናደርገው እኮ ሲኖረን አይደለም። የክርስቶስ ጌታ ኢየሱስ እግዚአብሔር እኮ ራሱ ምንም የሌለውን ነው የሰጠን። አንድ ልጁን ነው እኮ የሚለው። በቃ ያንን ነው የሰጠን።
ግን ይቀበለኛል ብለህ ተስፋ አድርገህ ሳይሆን ዝም ብለህ በመጀመሪያ ጀመር፣ ከዛ ጌታ መረዳቱን ሰጠ። አዎ ሰጠኝ እንጂ እኔ ራሴ ይሰጠኛል ብዬ አስቤ አይደለም፣ እንዲመለስልኝም አይደለም። ጎደለኝ፣ በቃ ሰጠሁት። ያለሁበትንም አልነገርኩትም። እና በዛ ነው እንደዛ ያረፍነው። ወደ 4 ቀን ምሽት ሰዎች ሲገቡ ሲወጡ ምን ሲሉ እሱም ደግሞ በቤተ ክርስቲያን ስለሚያገለግል የነገደ ነጋዴም ነው ያገለግላልም። እና ምሽት እንነጋገራለን። በቃ ማርያም ታማልዳለች አታማልድም፣ አይ አማላጅ ክርስቶስ ነው፣ መንገድ እሱ ብቻ ነው፣ እንደዚህ አልተግባባንም 4 ቀን ያክል። በኋላ 5ኛ ቀን ላይ ቤት ልከራይልህና እስኪ አንተ ለብቻ ብትሆን ጥሩ ነው አለኝ። እና ተስማማንና ቤት ተከራየን። ቆጬ ፊት ለፊት ግንጆ ጉድሩ ቀበሌ 05 ፊት ለፊት የወንድም ጋቢሳ ቤት፣ እሱን ተከራየን እና እዚህ የተከራየልኝ እሱ ነው። እና ተከራየልኝ። ከዛ በኋላ ማገልገል ጀመርኩ። 3 ቀን ደረቅ ጾም ጸሎት ይዤ እየወጣሁ እየሰበኩ እንደዛ። በኋላ የመጀመሪያው የሰራሁት ጠንካራ ስራ ከእግዚአብሔር ጋር ልክ ሮብ፣ ሐሙስ፣ ዓርብ ጾም ጸሎት ይዤ ቅዳሜ ዕለት ዋናው ገበያ ቅዳሜ ነው የጅማ ገበያ። ሌላ ሁለተኛ ገበያ ከተማው ጠርዝ ላይ ፍሩስታል የምትባል ገበያ አለች። ብዙ አይደለም እሱ አነስተኛ ገበያ ነው፣ የገጠር አይነት ነገር ነው። ያኛው ግን የከተማው ግን በጣም ትልቅ ገበያ ነው። እዛ የጅማ ገበያ ላይ ልክ ከላይ እንግዲህ ጾም ጸሎት ይዤ ነበረ። 3ኛ ቀን ላይ ጨርሼ 4ኛ ቀን ላይ ቅዳሜ ላይ ቀጥታ የላይ የአባ ጅፋር ቤተ መንግስት ያለበት ቅዳሜ 12 ሰዓት ላይ ሌሊት እዛ ወጥቼ እስከ 3 ሰዓት ስጸልይ ቆየሁ። እና እዛ ቤተ መንግስቱ አካባቢ ሰፊ ደን አለ። ሰፊ ከተማው ወደ ታች ነው የሚታየው። እዛ ስጸልይ ቆየሁና ቀጥታ ስገባ ሆስፒታል ያሉትን ሰዎች ጠያቂዎች የመጀመሪያው ለነሱ ሰበኩ። ቀጠልኩ ቆጬ፣ አዌቱ፣ ከዛ ፈረንጅ አራዳ ዞሬ ገበያው ገባው ማለት ነው። ገበያው ልክ ስገባ ብርሃኑ የሚባል ወንድማችን አሁን ወደ ጌታ ሄዷል። ከዛ ገበያው ላይ እየሰበኩ 2-3 ቦታ ላይ እየተከተለኝ ያለቅሳል። ምንድነው ይሄ ሰውዬ ብዬ እኔ ጥያቄ ፈጥሮብኛል። መንፈስም መረዳት አልሰጠኝም። እንደ እውነቱ ጌታን የሚቀበል ይሁን ወይም አገልጋይ ይሁን የማውቀው ነገር የለም እንደ እውነቱ። እዛ ልክ ሲጨርስ መጣና ከየት ነው የመጣው አለኝ። ሰላም ካለኝ በኋላ ከአዲስ አበባ ነው አልኩት። እና እኔ በፊት እኮ እንደዚህ ነበር የማገለግለው እና ትክክል አይደለም ብለው ስላሉኝ ነው ያቆምኩት። እና አሁን የወንጌላዊ ነኝ በገነት ቸርች ውስጥ። እና እዛ ጉብኝት፣ የተለያዩ ነገሮች ያው ተራ ጠብቀን መስበክ እንደዛ እንጂ ይህንን ነገር እንደ ስህተት ስለሚታይ አቆሜዋለሁ ብለዋል። እና አይ መቀጠል አለብህ፣ እግዚአብሔር የሰጠ ራእዩን ለአንተ ነው፣ አንተ መቀጠል አለብህ አልኩት። ይሄ ሰው የእግዚአብሔር ነገር በጣም የበዛለት ሰው ነው። በጣም ታዋቂ የነበረ ሰው ነው። እና ጅማንም ለ6 ወር አስተዳድሯል። ከ83 ጀምሮ ከነ የእሱ ጓደኞች ማለት የተከበሩ እነ ተፈራ ዋልዋ እነሱ ሁሉ ናቸው እና ጓደኞቹ ናቸው። ከነሱ ጋር 10 ዓመት ያክል ጫካ ቆይቷል በትግል ውስጥ። ከዛ ሲመጣ ኢህአዴግ 83 ሲቆጣጠር እሱ የጅማን ለ6 ወር ያክል አስተዳድሮ እንግዲህ ቀደም ሲል ጄኔቫ ላይ ኢህአዴግና ደርግ ሲደራደር ራሱ በኢህአዴግ በኩል ቃለ ጉባኤ ይይዝ የነበረ ሰው ነው እና ትልቅ ቦታ የነበረው ነው። ጌታን አግኝቶ በገዛ ፍቃዱ ነው ከጅማን ከ6 ወር አስተዳደር በኋላ በገዛ ፍቃዱ ያለውን ነገር ሁሉ አስረክቦ ለቆ ወደ አገልግሎት ውስጥ የገባው እና ምንም በቃ ለጌታ የተሰጠ ሰው ነው። እና እሱ ጋራ አንድ ካፌ ቁጭ ብለን ወተት ኬክ ጋብዞኝ አንድ ሰው እየሮጠ መጣ። ነጋዴ ነው። ሊሙ ሰቃ ነው የምኖረው አለ እና ሊሙ ሰቃ ነው የምኖረው። ቅድም ስትሰብክ ግን እኔ በእውነት በጣም ነው የተነካሁት ብሎ ያለውን ከፈለ። 100 ብር ሰጥቶን ሄደ። እና
የዛን 100 ብር ማለት ትልቅ ቫልዩ አለው። 2 ብር ከ50 ቅቅል የሚበላበት ጊዜ ነው። በጣም በቃ 2 ብር ከ50 ቅቅል ነበር የዛ ጊዜ። አዎ የ1 ብር 20 ሙዝ ነው የሚገዛው እና ከነምርቃት እስከ 23 ይደርሳል። አንዳንዴ ኬንያ ሙዝም ይባላል እንደዛ ነው። እና በቀላሉ ነው በቃ አገልግሎትም በቀላሉ ነው፣ ብዙ ክብደት የለውም። እና ከዛ በኋላ ከሱ ጋራ መንገድ ላይ እየሄደን እያለ አንዲት እህት ቆንጂት ፋንታ ትባላለች። ባለቤቷ መኮንን ባያብል ይባላል፣ ፎቶግራፈር ነው። እና ከዛ በኋላ እሷን አገኛትና ሰላም ብላ እሱን እኔ ልክ ስታይ እንዴ የት ነው ማቃል? ኧረ እኔ የትም እንደምንተዋወቅ አላቅም አልኳት። እዚህ ከተማ መተህ ታውቃለህ አለች። መጥቼ አላቅም፣ የመጀመሪያ ጊዜ ነው። የት ነው ያየሁት ታዲያ? ይሄን ሰው የት ነው? ሰላም ሳትለኝ ነው የምታወራው፣ እንደዚህ ገርሟል። የት ነው? ከ15 ቀን በፊት በራእይ ነው ያየው አለች። በራእይ ነው ያየው አለች። እና እግዚአብሔር በቃ አገጣጠምን። አራሹንና ዘሪውን የወይን ጠማቂ አራሹንና አጫጁን ዘሪውንና የወይን ጠማቂውን የማገናኝበት ወራት ይመጣል ይላል። እና እግዚአብሔር በቃ ራሱ ያገጣጥማል። ልክ በርናባስና ጳውሎስን ቆርኔሌዎስንና ጴጥሮስን ልክ እንዳገጣጠማቸው ከኋላ እግዚአብሔር እየሰራ እንዳለ የምታውቀው ዘግይተ ነው የምታውቀው፣ አጀንዳው እየተገለጠ ሲሄድ። ያንን ግን መከተል ይጠይቃል። ሞቼ እገኛለሁ ቤት ካልገባችሁ አለች። በኋላ ቤት ገባን። ባለቤቷም ነበር፣ ልጆቿን ጸለይኩላቸው። እና እንደውም የዛን ጊዜ የተናገርኩትን መልእክት አስታውሳለሁ። ለልጁ አእምሮ ሲከፈት አየው እና በሰማይ በምድራዊ ጥበብ እግዚአብሔር ባርኬዋለሁ አለኝ። ይህንን ነገርኳቸው። አዲስ አበባ ዩኒቨርሲቲ ላይ አንደኛ ሆኖ የወርቅ ተሸላሚ ሆኖ ነው ከብዙ ዓመት በኋላ ማለት ነው። ይህ ምስክርነት ቆይቶ ነው በቃ የሰማሁት ማለት ነው። እና እንደዛ ነው የሆነው። ከዛ በኋላ እሷው ቤት ነው ሚኒስትሪውም የተጀመረው፣ እሷ ቤት ነው። አብራ ከኛ ጋራም ያው ወንጌል ይወጡ ጀመር፣ ባለራዎችም መነሳት ጀመሩ። እዛው ቤት ነው ወደ ቸርችም የመጣው። መነሻው ይሄንን ነው የሚመስለው። የእግዚአብሔር ሰው ይሄ ግጥምጥሞሽ ብቻ አይደለም፣ መለኮታዊ ቅንብር ነው። ከግጥምጥሞሹ ባሻገር የእግዚአብሔር እጅ ስውር በሆነ መልኩ ሲሰራ ያየንበት ነውና እጅግ አስገራሚ ነው። እንግዲህ ተመልካቾቻችን ግጥምጥሞሽ ወይስ መለኮታዊ ቅንብር የተሰኘው ዝግጅታችን ነው። በክፍል 2 ተመልሰን እንገናኛለን። መልካም ቆይታ።